ሰላም ሰላም። ዛሬ ደግሞ የመጣሁት በጣም የሚደንቅ ወሬ የሚደንቅ አዲስ ነገር ዛሬ ሳቅ እንዴ እኔም ማካፈል አለብኝ። በአማርኛ ተርጉሜ ለኢትዮጵያ ሕዝብ ማካፈል አለብኝ። በጣም ጠቃሚ ነገር ስለሆነ ለሁላችንም በተለይ ሴት ልጆች ላለን የሴት ልጆች እናቶች በጣም ጠቃሚ ነገር ነው። በጣም ትልቅ እውቀት የሚያስገኝ ነው። እስከ መጨረሻው ተከታተሉኝ። ዛሬ የማወራው ስለ ሴቶች ኦቲዝም ነው። ብዙ ጊዜ ኦቲዝም ሲባል በየሚዲያም የምናየው ወንዶችን ነው። ለምንድን ነው የሚለውን እስቲ አስቡት። አሁን በብዛት ወንዶች ላይ ነው የሚታየው። ሴቶች ብዙ አይደለም። በቃ ብዙ ጊዜ በተለይ ሚዲያ ላይ የሚወጡት ልጅ ኦቲዝም አለበት ተብሎም እናውቃለን። እንደ ኢትዮጵያም በውጭም ያለ በቃ በብዛት የሚታይ ወንዶች ናቸው። ሴቶችስ የሚለው ሴቶች የለባቸውም ማለት ነው በብዛት ወይንስ የሚለው በቃ አልታወቀም ነበረ እስከ ዛሬ። ግን አሁን አዲስ ነገር ሰማሁኝና ይሄንማ ማካፈል አለብኝ ብዬ እና በቅርብ ጊዜ የታወቀ ከዛሬ 10 ዓመት በፊት ነው። የዛሬ 15 ዓመት እንኳን በፊት ብዙ የማይታወቅ ነገር ነው የነበረ ኢቭን በዶክተሮች ጋር ዘንድ ማለት ነው። እና በአሁን ሰዓት ግን ልዩነቶች እየታዩ መጡ። ለምንድን ነው አሁን እኔ ራሱ አሁን ሳስበው እስቲ ያስቡት። በተለምዶ ወንድ ልጆች ሁሉም ወንድ ልጆች ሙሉ ኖርማል አብኖርማል አይደለም ኦቲዝም፣ ያው ግን የተለየ ነርቭ ስርዓት ነው። ግን የተለመደ ነርቭ ስርዓት ያላቸው ልጆች ራሱ የተለመደ ምንም የለባቸው የምንላቸው እንኳን ወንድና ሴት ስናተያይ ወንዱ ቶሎ አያወራም፣ ሴቷ ፈጥን ትላለች፣ ቶሎ ታወራለች፣ ቶሎ ከሰው ጋር መቀላቀል በተፈጥሮ አለ የሴቶች የተለየ ቶሎ የማውራት ነገር እና ሁለት ኦቲዝም ያልሆኑ ልጆችን ብናስተያይ ወንድና ሴት ራሱ ልዩነት አላቸው። ከዛ ደግሞ እንደገና አሁን ሲታይ ሁለት ኦቲዝም ያለባቸው ወንድና ሴት ልጆች ደግሞ ሲተያዩ ኦቲዝም ኖሮባቸው ሴቶቹ ከወንዶቹ ፈጠን ስለሚሉ አይታወቅላቸውም። ብዙ ልጆች ሳይታወቅላቸው ያድጉ ያሉ ግን አይጎዳቸው ማለት አይደለም። የራሳቸው ተግዳሮት ይኖረዋል። ለምን ከሴቶች ጋር ሲጫወቱ ግን ሴቶቹ ሌሎች ኦቲዝም ያልሆኑ ሴቶች በጣም ይፈጥኑባቸዋል። ሲያወሩ ይፈጥናሉ። ነገር ስለሚፈጥኑ ወይ በራስ መተማመናቸው አንዳንድ ነገር ሲያድጉ የሚደርስባቸውን አሁን ቀጥሎ በዚህ እስከ መጨረሻው ተከታተሉኝ አስረዳችኋለሁ ለምን እንደሚጎዱ ሴቶቹ። ሴት ልጆች ያላችሁ በተለይ ዝም የሚሉ ጸጥ ያሉ የተባሉትን እሺ የሚሉ አይናፋርም የተለመደ አይናፋር የሚባሉ ልጆች ካሉ በተለይ አንድ ወይም ሁለት ቅርብ ጓደኞች ኖረዋቸው ከነሱ ጋር ብዙ የማይጫወቱ ከሆነ ዝም የሚሉት ከሆነ በተለይ ሴቶች ወደ ውስጥ ነው ምልክቱን የሚይዙት አያወጡትም። ወንዶቹን ግን አሁን እንደዚህ ጋር እንደምናየው ይሄ ስዕል በጣም ያስረዳናል። ወንዱን ብታየው በቃ ክፍል ውስጥ ራሱ ይረብሻል ወይ የሆነ ነገር ድምጽ ያወጣል ይላል ወይም የሆነ ነገር ይመታል ወይ የሆነ በጣም አንድ አይነት ነገር ላይ ፊክስ አድርጎ ኢንተረስት በቃ የሚፈልገው ወይ ባንድ አሻንጉሊት ብቻ ዝም ብሎ ይጫወታል ወይ የሆነ ነገር። ሴቷን ግን ስታዩት ዝም ነው የምትል በቃ ዝምታ ወይ ስዕል ልትሰራ ትችላለች ወይ አንገቷን ድፍት ያደረገች ቀና ብላ ሰው ማታይ ደግሞ በተለይ በእኛ ባህል በቃ እንደ ጥሩ ነገር ነው እኛ የምናየው። ቀና ብላ አይን ግን አንድ የኦቲዝም ምልክት አይን ለአይን እየተያዩ አለማውራት ነው። ግን ለሴቶች እኛ ምንድነው የምንለው አንገቷን ድፍት ያደረገች የኔ ልጅ ጨዋ ነች ብለን እንደውም ደስ ሊለን ሁሉ ይችላል ምናልባት። እና በዚህ ምክንያት ይሄንን ነገር በጣም ስለገረመኝ በቃ በጣም ለማካፈል ስለፈለኩኝ ይሄንን ነገር በቃ መተርጎም አለብኝ ብዬ ቁጭ ብዬ 2 ቀን የፈጀብኝ ልክ እንደሰማሁኝ ወዲያውኑ በቃ ተርጉሜ ነው ለማቅረብ ያሰብኩትና እስከ መጨረሻው እንግዲህ ተከታተሉኝ ይጠቅማችኋል። እና አሁን እንግዲህ እንዴት ነው ድሮ ያልታወቀ አሁን እንዴት ታወቀ ቢባል አሁን ለምሳሌ ዶክተር ሜጋን የምትባል ሌሎችም አሉ። ያው እንደዚህ ኢንተሌክቹዋል ዲሴቢሊቲ ሌላ ነው። ይሄ የመማር አለመቻል ሌላ አይነት ነው። ኦቲዝም ግን ሆኖ ደግሞ መማር የሚችሉ ትምህርት ጎበዝ ልጆች አሉ። እነሱ ትምህርት ዶክተር ሆነ አሁን ለምሳሌ እሷ
አሁን ዶክተር ከሆነች በኋላ ካደግሽ በኋላ ምናምን ማለት ነው እንግዲህ ልጅነቷን ወደ ኋላ ሄዳ አይታ ነው ሴቶች ናቸው በብዛት ኦቲዝም ያለባቸው ሳይታወቅላቸው ያደጉት ናቸው 18 ዓመት አልፏቸው ሳይመረመሩ ሳይታወቅ እነሱ ተሰብስበው ነው ይሄንን ነገር ያወጡት ማለት ነው። ወንዶች ላይ ብቻ ነበር ከዚህ ፊት ጥናት የሚሰራ። አሁን ግን ሴቶች ራሳቸው ሴቶች ላይ መስራት ብቻ ምንድነው ለሴቶች የሴቶች ምልክት ምንድነው ብለው ያም መስራት ሲጀምሩ ነው ይሄ ነገር መታወቅ የጀመረው። ከዛ በኋላ እኔም እንደዚህ ነበርኩ እኔም ልጆኜ ከጓደኞቼ ጋር ማውራት ፈራ ነበር እኔም እንዲህ ነበርኩ ያው ሌሎች ሴቶች ሲወጡ በቃ ይሄ እየታወቀ መጣና አሁን ጥናቱ የሚያሳየው ከ80% ኦቲዝም ያለባቸው ሰዎች 18 ዓመት ይሞላቸዋል ሳይታወቅላቸው በቃ። ይሄ ደግሞ በጣም ጉዳት ያለው ነው። ለምን በተለይ ጉዳት ማለት በተለይ ለጥቃት በቃ አሁን እኔ በጣም የሚያስፈራኝ አንዱ ነገር ምንድነው እነዚህ ሴቶች ኖርማል ናቸው ምንም የለባቸውም ተብለው ግን ከወንዱ ጋር የሚያመሳስለው ደግሞ ኦቲዝም ችግር አለ። ለምሳሌ ሐሳብን እንደልብ አለ መግለጽ ለምሳሌ የተወሰነ ቃላት ሲያወሩ ልጆቹ ማውራት ጀመሩ ሴቶቹ ወይ በ3 ዓመታቸው ሊሆን ይችላል የሚያወሩት ግን የተወሰነ እንደሌሎቹ ሴት ልጆች የ3 ዓመት ልጆች ቅልጥፍ ብለው ላያወሩ ይችላሉ። እና ለምሳሌ አንድ ጥቃት ቢደርስባቸው አስረድተው እንዲሆንኩ ላይሉ ይችላሉና በተለይ በዛ ነው አሁን ብዙ ሴቶች ጥቃት የደረሰባቸው ሲታዩ በእንደዚህ ውስጥ የሚያልፉ ስለሆኑ በጣም አንገብጋቢ ነገር ተደርጎ በአሁን ሰዓት በጣም እየተሰራበት ያለ ነገር ነው። እና አሁን በእንግሊዘኛ አንብቡት ይሄንን ያው እዚህ ጋር ያለው ጉግል ብታረጉ ስሟን ይወጣል የሰራችሁ። ለምሳሌ አሁን እሷን ያዋት ፎቶዋን እዚህ ጋር አያቻት አንገቷን ደፋ አድርጋ ነው ፎቶ የተነሳችው። እሷ ራሷ አሁን ኦቲዝም አለባት ግን የታወቀላት ካደገች በቃ ትልቅ ሰው ከሆነች በኋላ ነው። አንዳንድ ነገሮችን ተጠራጥራ በራሷ እንደዚህ አሰስመንት አደልት ይሰራ ተብሎ እና አሁን ዘንበል ብላለች። በቃ የሆነ ነገር አለ አይኗን ቀና ለማድረግ ፈልጋለች ግን ይሁን እና ይሄ አሁን እኛ በእኛ ሀገር ባህል አይን አፋር ሴት ናት ነው እንጂ ምን ሌላ ምንም ችግር አለባትም አንልም። ግን ደግሞ በዌስተርን በፈረንጆች ደግሞ ሴቶችም ቀልጠፍ እንዲሉ ስለሚበረታቱ ሊሆን ይችላል ምናልባት ምን ሆና ነው ተብሎ መጠየቅ ራሱ እኛ ግን አስቡት እንግዲህ በእኛ ባህል ማንም አይጠይቅም ምን ሆና ነው ብሎ ይችልች ይዋት እንግዲህ አይኗን ማለት ነው በቃ በግድ ነው ፈገግታውን በግድ ነው ቀና ያለች ወደ ካሜራውን በግድ ነው። እና ያን ነገር አሁን አንዱ የኦቲዝም ምልክት ነው ሴቶች ላይ ማለት ነው። ራሷን ነች በቃ አሁን በቃ ይሄ እንግዲህ በቃ ይሄንን ነገር ግን ልጆቹ ግን አሁን የሚያሳዝነው ያውቁታል በቃ ይታወቃቸዋል። በተለይ የኩዮቻቸው ሴቶቹ ቅልጥፍጥፍጥፍ ስለሚሉ ዘግየት የምትለዋን ሴት የማግለል ነገር ይኖራል ምናምን ያ እየተሰማቸው ስለሚያድጉ ማንነታቸው በማንነታቸው ማፈር ኮንፊደንስ በቃ በራስ መተማመናቸው ስለሚወርድ ራሳቸውን መደበቅ ይጀምራሉ። እንደገና ደግሞ ልዩ ፍላጎት አሁን ለምሳሌ ወንዶቹ የሆነ ነገር ሊያረጉ ይችላሉ ወይ ዝም ብሎ ቁጭ ብሎ አንድ አሻንጉሊት እንዲያሽከረከረ ሊቀመጥ ይችላል። ሴቶቹ ግን ተቀባይነት ያለው አሁን ለምሳሌ ትምህርት ጎበዝ ልትመስለን ትችላለች ግን በአንዱ ትምህርት ጥልቅ ብላ በቃ ዝም ብላ አንድ መጽሐፍ ስለ አንድ ቶፒክ ስታነብ ብትውል ጎበዝ ልጅ ናት። ትምህርት መጽሐፍ ታነባለች እንጂ ያችን ከልጆች ጋር ሳትጫወት ዝም ብላችን ብታነብ ወይም ደግሞ ወይ ሆነ ደግሞ ከእንስሳት ጋር ለምሳሌ ድመት በጣም የምትወድ ነው እሷ እንስሳት ትወዳለች ግን በቃ ዝም ብላ ስለ ድመቶች የምታነብ ከሆነ ወይ ስለምታጠና አንድ አያስታውቅም በቃ ኖርማል ጎበዝ ናት ለማወቅ ፍላጎት አላት ነው የሚባል። የሴቶች የሚለየው ይሄ ነው አንዱ ማለት ነው። በዚህ ስፔሻላይዝ ያደረጉ ዶክተሮች ነው የሚያውቁት እንጂ እኛ ላንለየው እንችላለን አንዱም ማለት ነው። እና ትግሏን ትሸሽጋለች አሁን ለምንድነው በቃ ከልጅነት ትምህርት ቤት ውስጥ ነው ለየት ማለቷ ስለሚታወቃት ብዙም ጓደኞች ስለማይኖራት ወይ ጨዋታው ስላያስገቧት ይችላሉ ቶሎ ላይ ገባት ይችላል የጨዋታው ህግ በቃ ተጣቅን ነገሮች አንገቷን አስደፍተው የባሰ ስለምታድግ ራሷን በቃ እንደምንም ብላ አይ ኮንታክት ለሁሉንም ሰው ሰላም ለማለት ተጨንቃ ማለት ነው ይችሉ የሴቶች ተፈጥሮ እንደዛ ራሳቸውን ፎርስ እንዲያረጉ የሚያስችል ነው። ከወንዶች የሚለየው ወንዱ አውቲዝም ካለበት ራሱንም አያስገድድም ሰው ማያናግርም በቃ ብቻውን ነው የሚቀመጥ አያናግርም።
በቃና የሚቀጥለው መመጣበታለሁ ስቲሚንግ ወይም የተለየ እንቅስቃሴያን ወንዶቹ ወደፊት ነው ወደኋላ እንዲ የሚወዛወዙ እጃቸው የሚያወራጩ ሴቶቹ ለምን ያ እንደሚደብቁ ሴቶቹም ይፈልጋሉ ማድረግ ግን መደበቅ ግን ይችላሉ ግን ያም ጡንቻቸው ወገብ ህመም ምናምን ያመጣባቸዋል ሲያድጉ ማለት ነው ድብቅ ያረጓታል ጨክ ነው ማድረግ እንኳን ቢፈልጉ ማለት ነው እና ይሄ ማስክ የሚባለው ሆን ብለው አስበውበት ግን ራሳቸው ልጆቹ እኔ በጣም ከሁሉ የገረመኝና ያስደነገጠኝና ቶሎ የተረጎምኩት ማለት ነው ራሳቸው ፈልገው ሳይሆን ራሱ ብሬናቸው ራሱን ማስክ የሚያደርጉበትን ችሎታ ራሱ ያዳብራል ስለዚህ ማንነታቸውን ያጣሉ ከሰው ለመቀላቀል ከልጆች ጋር ለመቀላቀል ሲሉ ማህበራዊ ኑሮ ስለመግባት ሲሉ ማንንም ሰው እንደሚፈልገው የሴቶች ደግሞ ሞር ማህበራዊ መሆን ስለሚፈልጉ የመደበቅ ችሎታው ራሱ በተፈጥሮ ከታወቀላቸው በጊዜ ራሳቸውን የሚተማመኑ ሆኖ እንዲያድጉ ማድረግ ይቻላል አሁን ዋናው ዓላማው ይሄ ነው ይሄንን እንግዲህ የተሰራው ግን ማያውቁት ከሆነ ራሳቸውን የሚደብቁበትን መንገድ ለምን ሰርቫይቫል ሞድ ይባላል ራስን ለማቆየት ራስን ለማኖር ከሰው ጋር ተብሎ የሚደረገውን ነገር ያንን ይለምዱታል ጭንቅላታቸውን የሚለምደው ፈልገው ማስበውበትም አይደለም አይን ለምሳሌ ከሌሎች ልጆች አሁን ለምሳሌ ሊጎርጁ ይችላሉ ምን እንደሚባል በየተለያየ ቦታ ላይ ራሱ አምሯቸው ላይ መጥቶ ባፋቸው ማውራት ባይችሉ ይሄ ኤኮሌሊያ የሚባል የሰው ንግግር ኮርጆ ሸምድዶ የማውራት ማለት ነው በቃ ሴቶች ሸምድደው አሁን ለምሳሌ አንድ ልጅ ነው የማቃት በግሌ ማለት ነው ሰንበት ትምህርት ቤት በቃ ሰንበት ትምህርት ቤት ሲያስተምሯት ሰንበት ትምህርት ቤት ሁሉ ጊዜ ሰላምታ ሰው ሰላም ሲላቸው እግዚአብሔር ይመስገን በሉ ተብለ እግዚአብሔር ይመስገን የምትለዋን ሸምድዳለች ያችን ሽምድድ ወደ 10 አመት እንዲምናምናት ሽምድድ አደርጋለች ደህና ነሽ ስትባል እግዚአብሔር ይመስገን ትላለች ሰላም ዋልሽ እግዚአብሔር በቃ መልሶ አይቀያየርም አሁን እኛ ብንሆን ወይ ደህና ዋልሽ ደህና ነኝ እግዚአብሔር ይመስገን እንዴት ዋልሽ ቀንሽ እንዴት ነበር አይ ዛሬ ጥሩ ነው ውሎዬ ብለን የሆነ ከውሏችን ጋር ቶሎ ጭንቅላታችን ወደ ጭንቅላታችን ውስጥ ያለው ሐሳብ ወደ ቃላት ይቀየርልናል ኦቲዝም የሌለበት ሰው እሷ ግን ቶሎ ጭንቅላታ ውስጥ ያለውን ሐሳብ ቶሎ ሰው ሲያናግራት ቶሎ ወደ ቃላት መቀየር ስለማትችል ያቺ ሸመደዳል ደህና ነሽ ቤተሰብ ደህና ናቸው እግዚአብሔር ይመስገን እኔ ያስላዩዋት ማለት ደህና ነሽ እግዚአብሔር ይመስገን ቤተሰብ ደህና ነው እግዚአብሔር ይመስገን ትላለች ያችን ሸምድዳለች በቃ ሁሉንም ሰው እንደዛ ብላ ትሸውዳለች እሷ ግን አይታወቃትም ግን ያችን በቃ የሽምደዷን ማለት ነው ግን ያው የልጅቷ ታውቆላት ስለሆነ ነው ማቃት እንጂ ያው በአሁን ዘመን ያው እየታወቀላቸው ነው በኖርዝ አሜሪካ ካናዳ አሜሪካም ይታወቀላቸዋል ስለሆነ ነው ግን እንደዛም ሆኖ ሸምድዳታለች እንግዲህ አስቡት በቃ ያሁን እቺ ልጅ ማንንም ሰው አይገምታትም ትጨብጣለች ሁሉም ሰላም ያችን ኮንኮ በቃ እንግዲህ ለያንዳንዱ ከሰው ጋር የሚጠይቃትን ሰው የሚያናግራት እንግዲህ አንዳንድ ወርዶች አንዳንድ አረፍተ ነገሮች ሸምድዳ ይዛለች በቃ መልስ የምትሰጠው ማለት ነው ከሰው ጋር ፊት ለማድረግ እንዳይታወቅባት ማለት ነው በዛ እድሜ እና ይሄ ነገር የታወቀላቸው ችግር የለም የስነ ልቦና ሐኪም ስለሚያያቸው ኮንፊደንሳቸው ሳይበላሽ ያድጋሉ ያልታወቀላቸውን እንግዲህ አሁን መገመት ማለት ነው አገር ቤት በተለይ አሁን በቃ መኮረጁም እንደዚህ ነው እንግዲህ ፍላጎት ደግሞ መደበቅ እንዳልኩት ቅድም በቃ ይሄ መነጋገር ላይ ስክሪፕት ይፈጥራሉ በቃ ድራማ እንደመስራት ማለት ነው ዛሬ ከሌ እንዲ ቢለኝ እንዲለዋለው እንዲስባል እንዲላለው አይነት ነገር ለምን ቶሎ ብሎ ሐሳብ አይመጣላቸው ሐሳቦች ወደ ንግግር ስለማይቀየር ማለት ነው በቃ ኦቲዝም ወንዶቹ ከሆነ ግን ግድ የላቸው አይናገሩም ነው ዝም ነው በቃ ዝም ነው የሚሉት ማውራት ካልቻሉ በቃ አይችሉም ዝም ነው የሚሏቸው አይናገሯቸው ሲጀምር ሰላም የማይለው ዝም ብሎ ነው የሚሄደው በቃ ምን አይጨነቅም ወንድ ማለት ነው እና ሌላ ደግሞ ግፊት አሁን ይሄ ምንድነው ሳይታወቅላቸው ሲያድጉ የመስማማት ግፊት በቃ ራሳቸውን ያጣሉ በቃ እና ከሰው ጋር ተቀባይነት እንዲያገኙ ብለው የማይፈልጉትን ነገር ውስጥ መግባት ማያምኑበት ነገር ውስጥ መግባት ይመጣል ሲያድጉ ማለት ነው ብዙ ጊዜ ደግሞ ሰው አሁን ያልተጻፉ ማህበራዊ ህጎች በተለይ በጣም ኦቲዝም ያለበት ሰው የሚከብደው ማለት ነው አሁን ለምሳሌ የተቀየመ ሰው ፊቱ ምን አይነት ነው የተናደደ ሰው ፊቱ ምን አይነት ነው
ወይም ደግሞ አንድ ነገር በተለይ ጭራሽ አማርኛ እንግሊዘኛም አለው ግን ደግሞ አማርኛ የሆነ ነገር ማለት ተፈልጎ ሌላ ነገር ይባላል። ድብቅ ይባልና ፊት ለፊት አይደለም ንግግሩ። ያንን መረዳት አይችሉም። ያን ስለማይችሉ ካልገባቸው እንደገባቸው አስመስለው ይቀጥሉታል። ከዛው ሰው ጋር ያላቸውን ግንኙነት ቢገባቸው ምን እየተፈጠረው እንደሆነ ባይገባቸው ብቻ ዋናው ዓላማቸው የሰርቫይቫል ሞድ ውስጥ ከገቡ ልጆቹ ሳይታወቅ አድገው ሰርቫይቫል ሞድ ከገቡ አለቀ በቃ። ምንም ራሳቸው መሆን አይችሉም። በቃ በተነዱበት ነው የሚሄዱ። ይሄ ደግሞ እንግዲህ ወደፊት ምን አይነት ችግር እንደሚያመጣ መገመት ነው ሌላው ችግር ማለት ነው። በቃ ያችን መገለል ነው በቃ መሸሽ ነው የሚፈልጉ። እስኪያድጉ እስከርጅናም ካልታወቀ ሊሄድ ይችላል። እንግዲህ ኢቭን በፈረንጆች ዌስተርን ውስጥ 60 ዓመት ሰው የ70 ዓመት ሰው ኦቲዝም ሴቶች ተገኝቶ በቃ እድሜን ሙሉ እኮ እንዲህ ሰውን ያደግኩት በሚል እንዲህ ሰውን በእነሱ ነው የታወቀ። ኢንተርቪው ተደርገው ነው እንግዲህ አይቻለሁ ኢንተርቪዋቸውንም ዩቲዩብ ላይ የተናገሩትን እና ሲሉ በቃ እኛ እኮ በቃ ምን እንደሚሉ ሳይገባኝ ከጓደኞቼ ጋር የት እንደሚሄዱ ሲሄዱ በቃ እንትን የኔ የምፈልገው ነው ማልፈልገው ነው የሚለው ቦታ አይሰጡትም። ብቻ ከሰው ለመቀላቀል ብቻ ላለመገለል የሚለው እንትን ብለው ብዙ ጉዳት ላይ ስለሚደርሱ ያንን በጣም የሚያስፈራው ወደፊት ህይወታቸው የሚያስፈራ ነገር ስለሆነ እና ያንን እንደገና ግምት ውስጥ መግባት አለበት። እንግዲህ ለዛ ነው አስፈላጊ ሆነው ማለት ነው ይሄ ነገር። እና ቢታወቅስ አሁን ይሄኛው ካላልታወቀበት ኦኬ አሁን እሺ ሄድን ተመረመሩ አለባቸው ቢባል አሁን አንዳንድ ወላጅ እኔ ያጋጠመኝ ማለት እንዴ እሷ እኮ ታወራለች እሷ እያወራች አይደል እንዴት በቃ አለማመን ኧረ እሷ ምንም እንዴት ዶክተሩ ተሳስቶ ነው ምናምን ሊባል ይባላል። በቃ አይመስለን በቃ እኛንም ጭንቅላታችሁን እስቲ ተጫነብን። ወንድ ኢንተሌክቹዋል ዲሴቢሊቲ ያለበት መናገር የማይችል ሮክ የሚያደርግ እንቅስቃሴ የሆነ የተለየ ነገር የሚያሳይ ወይ መልኩ ቆንጆን ብትሆን ቆንጆ ልጅ በተለይ አለች አንድ ቆንጆ ልጅ ኢንተርቪው ስትደረግ ቆንጆ ሆኜ ኦቲዝም ስላለብኝ እርግማን ነው ቁንጅና እርግማን ነው። ለምን ሰው በቃ ፊቷን እያየ በጣም ነው እቺ የምታምር ልጅ እንዴት አለብሽ ይሉኛል አለች። በቃ ግን እሷ ያለባትን ትግል እሷ ናት የምታውቀው። እና ቤተሰብ አንዴ ቶሎ ማመን ግን ደግሞ ይሄ በቃ ይሄ የዓለም መጨረሻ አይደለም። በቃ ልጆቹ የሚፈልጉትን ነገር አውቆ ስነ ልቦናቸው ሳይጎዱ ማሳደግ ነው እንጂ የተለየ ምንም ከባድ የሚጠይቅ ነገር የለም። አንዱ ባህሪ ምንድነው ከበደኝ ካለች ለምሳሌ ልጅቷ ማመን ነው። አሁን ትንሽ ቀላል ነገር ሊሆን ልብስ አሁን ለምሳሌ ሆነ ወይ ይሄ ፈሪ የሆነ ነገር ሊኮተኩሳት ይችላል። ወይ ኮተን ብቻ ሊሆን ይችላል የሚመቻት ይሄ ልብስ አልወደውም ከሾኬ በቃ ሌላ የሚስማማትን አስለክቶ ወይ ኦንላይን አለመግዛት ሄዶ ለክተው አይተው እንደዚህ ሴንሲቲቭ የሚሆን ነገር ሊኖራት ይችላል። ወይ የሆነ ሽታ ሊረብሻት ይችላል። የሆነ ድምጽ ሊረብሻት ይችላል። በቃ በግልጽ የማይስማማትን ነገር እንድትናገር ማበረታታት ነው በቃ። ከዛን ማስወገድ በተለይ ኖርዝ አሜሪካ ቀላል በጣም ቀላል ነው። ምግብ ላይ ስማማች አንዳንድ ነገር እሱም በሌላ ነገር መቀየር ቀጥተኞች ናቸው ደግሞ ግልጽ ነው። አሁን ነገሮች በግልጽ መብራራት ይፈልጋሉ ብዙ ጊዜ ሴቶቹ። አሁን ወንዶቹ አንደኛውን በጣም የሚያስታውቅ ከሆነ ቀስ ተብሎ ይነገረዋል የሆነ ነገር እንዲገባው ማለት። ሴቶቹ ግን ያው በቃ ምንም ስለማያስታውቅ ከሆነ ፍጥን ብለን ስናወራባቸው ግን የተረዱ እነሱ ደግሞ ማስክ ሲያደርጉ በቃ አላቅም ላለ ማለት አሃ ብለው ሳይገባቸው ሊያልፉት ስለሚችሉ ቀስ ብሎ ማስረዳት በግልጽ። አሁን ቀጥተኛ ንግግር ካልሆነ የተንጋደደ የዞረ ምንም ነገር ስለማይገባት በትክክል በፊት ለፊት ሁሉ ነገር የምትጠይቀው ነገር ደግሞ እንዴት እስከዛሬ እናታቂም አንቺ አታቂም ከማለት ምን በቃ ለምሳሌ የ15 ዓመት ልጅ የ5 ዓመት ልጅ የሚጠይቀውን ጥያቄ ብትጠይቅ መልሱን መመለስ ነው። ስላልገባት ነው በቃ የሆነ ማህበራዊ ሁኔታ ስላልገባት ነው የሷ ሁኔታ ነው። ያቺ ልጅ ተረድተው 12 ዓመት ሆኗት የ3 ዓመት ልጅ የገባው ነገር ላይገባት ስለሚችል እንዲህ የማይባለው ለምንድን ነው ወይም እንዲህ የማይደረገው ለምንድን ነው ስል በግልጽ በፊት ለፊት ሳይደባበቅ በቅኔ ሳይታሽ ሳይዋዛ ምናምን መንገር በቃ በጣም ቀላል ነው። የሴቶቹን መደገፍ የሚቀል ነው የሚመስለኝ እንዲሁ ግን በቃ እውቀቱ ስለሌለን ማለት ነው እንጂ አንዴ ከታወቀ በጣም ከባድ አይሆንም።
ሌላውን ደግሞ በየቀኑ አሁን ለምሳሌ እስኪ አሁን ነገ የሆነ ቦታ እንሄዳለን ከተባለ የሆነ ልጅ እስከ 5 አመት ወይ ምናምን ሊናደድ ይችላል ወይ 10 አመት ወይ 8 አመት 9 አመት የሆነው ልጅ ደግሞ አይ በቃ ችግር የለውም ብሎ የሆነ ፍሌክሲብል ግን ኦቲዝም ካለባት ሴቷ 12ም 13ም ሆና ከእድሜዋ በታች የማይጠበቅ እንዴት ዛሬ ነገ እንሄዳለን ብለሽኝ እንዴት አትወስጂኝም ልትል ትችላለች። አንቺ ትልቅ ልጅ አይደለሽ ብሎ ሼም ከማድረግ ይልቅ እንዴት ያለሽ አታይም ያንቺ እኩዮች እኮ አይሉም ከምንል ያን ተረድተን ማንሄድ ከሆነ የቀድመን ማሳወቅ ወይም ደግሞ አለመንገር ቀኑ ሲደርስ ትክክል ስኬጁል አድርገን ከዛ መንገር በየቀኑ ጠዋት እንደዚህ በዚህ ሰዓት ተነሺ በዚህ ሰዓት እንዲያርጊ ብሎ ያንን መጠበቅ የሆነ ይፈልጋሉ። ለምን አዲስ ነገር ሲቀየርባት ድንግጥ የማለትና የመረበሽ ነገር ይኖር ይችላል። በቃ እንዲህ የሚፈልጉትን ነገር ማስተካከል ነው። ዶክተርም መሆን አሰስመንት ሲያደርግ ይጽፋል፣ ዶክተሩ ይጽፋል። እቺ ልጅ ሁሉም ኦቲዝም አንድ አይነት አይደለምና ይሄ ድምጽ ይረብሻት ይችላል። ይሄ ሁሉ ማለት ከምርመራ ነው የሚደረግ የጆሮ የአይን የምን ስለሚደረግ የንግግር እንደዚህ ስለሚነገር ያንን በቃ አይቶ በቃ ያንን መጠበቅ ለሷ ምቹታን ማለት ነው። ግን አሁን ያ ነው ለማስፈራራት አይደለም። ግን ያው በቃ ማወቅ ስላለብን ግን ድጋፍ ሳይሰጣችሁ ለምንድን ነው እንደዛ የምናደርገው? አሁን ያሞላቀቅን ይመስለናል። አሁን በ10 አመቷ በ15 አመቷ እንደ 5 አመት ልጅ ልንከባከባት ኖ። ግን ለምንድን ነው የምናደርገው? ለምንድን ነው አሰስመንት የሚሰራው? ለምንድን ነው ኦቲዝም አለባት ሴት ልጅ ተብሎ የሚነገረን? ቶሎ አምነን ወደ አክሽን ገብተን ለምን መደገፍ ያለብን? ለምን ያልተደገፉት ምን ሆኑ? አሁን አድገው ወጥተው የሚናገሩት ማለት ነው ምን ሆኑ ብንል እሱን ለትምህርት ያህል ማለት ነው። ለረጅም ጊዜ ራሳቸውን ከመሸሸግ የተነሳ ያላስተሟሉ ፍላጎት ለምሳሌ የሆነ ድምጽ ቢረብሻት የሆነ ምግብ ቢረብሻት በይሉኝታ ስትበላ ኖራ ሊሆን ይችላል። በይሉኝታ የሆነ የማትፈልገውን ነገር በራሷም አለመተማመን ደግሞ በዛው ሲመጣ ደግሞ እንዴ እኔ ብቻ ነኝ ይሄንን የማልፈልገው ራሷን ማስጨነቅ መሻሻል አለብኝ ብላ ማረግ ማትችለው በተፈጥሮ ማረግ ማትችለውን ነገር ራሷን አስጨንቃ ራሷን ለጉዳት ልትዳረግ ትችላለች ለምሳሌ። እና መሸሸግ ምን እንደሆነ ራሷ ተረድተው ራስን መቀበልን ማሳደግ አለብን። መሸሸግ እስከተወሰነ ለምሳሌ በ15 አመቷ ታንትረም መሃል ሜዳ ላይ እንደ 5 አመት እና እንደ 3 አመት ልጅ ፍርፍር እያለች ላታለቅስሽ ማስክ ሊያስፈልጋት ይችላል። የተወሰነ ስሜቷን ድብቅ አድርጋ ወይ ቤት ከገባሽ በኋላ የምታስወጣው ሊሆን ይችላል። ፍረስትሬት ያረጋት ወይ ያበሳጫት ነገር ካለ እሱን ማስተማር መጥፎ አይደለም። ግን በጣም መሸሸግ አላስፈላጊ መሸሸግ እንዳታደርግ። ለምሳሌ ትምህርት ቤት የሆነ የሚረብሻት ድምጽ ካለ ወይ የሆነ ቦታ ካለ ወይ ሄድፎን እንዲደረግላት ትጠይቃለች እንጂ ያለ መጨረሻ አይደለም። እሷ የሆነ ድምጽ ከረበሻት ሄድፎን አድርጋው ሆምወርኳን ትሰራለች። የክላስ ወርኳን ትምህርት ቤት ቀላል ነው ሄድፎን መግዛት በዚህ ሀገር። ግን ያ ትልቅ ህይወቷ ላይ ለውጥ ሊያመጣ ይችላል ለምሳሌ ማለት ነው። መሸሸግ የሌለባትን ነገር እንዳትሸሽግ ነው በቃ። ለምን ምቾት በተቻለ መጠን አንዳንድ ነገር መደበቅ ሊያስፈልጋት ይችላል፣ መብቷ ነው። መርጣ ግን አትሊስት የራስ መተማመን እንዲኖራት ሁሉም ኦቲዝም ያለባቸው ልጅ አንዳንድ እንደሚከብዳቸዋል እኔ ማንነቴን ኮራበታለሁ ብላ እንድትቀጥል ለማድረግ ነው። ጥንካሬም ምናምን እንዲኖራት ያደርጋል። አሁን አንዳንድ ነገር ለመጋፈጥ ራሱ ማለት ነው። ግን ራሷን ድካሟን እየቀነሰች ለምሳሌ ዛሬ ከብዙ ሰው ጋር ስትገናኝ ከዋለች አንድ ቀን በማግስቱ ቤት ውላ እርፍ ማለት ካማራት ራሷን አስገድዳ በሚቀጥለውም ቀን ሌላ ቦታ ድግሶ የተጠርተው የሆነ ቦታ ሄዳ እንዳትቀመጥ ዛሬ አልችልም ብላ እርፍ ራሷን ለራሷ ብሬክ እንድትሰጥ ራሷን አንደርስታንድ እንድታረግ ምናምን እንደዚህ እንዲረዳ ነው ማለት ነው። በእኛ ባህልም ደግሞ አሁን ለምሳሌ እንግዲህ እኔ ኢትዮጵያ ላለ ሰው አላቅም እንግዲህ አሁን ኖርዝ አሜሪካ ላይኖር ይችላል። ግን ኢትዮጵያ ልጆች ደግሞ ማሰብ ነው ያው ሁሉም ወገኖቻችን ስለሆነ ያው በቃ ጭንቀት ነው ያዘኛው። ኢትዮጵያ ቢሆንስ ኢትዮጵያ ያሉ ልጆች ማን ነው የሚያቀል? አሁን እዛው ሰው የተራበበት ሰዓት ነው፣ ብዙ ጦርነት አለ ችግር አለ። ግን በዛ ላይ ደግሞ ኦቲዝም ኖሮባት በስርዓት ሀሳቧን ማትገልጽ ልጅ በዛ ውስጥ ምን አይነት ስቃይ ልታሳልፍ እንደምትችል መገመትም አልችልም። ከባድ ነው በጣም። እና ለምሳሌ
ስቲሚንግ የሚባል አለ እንዳልኳችሁ ቅድም ጀምሬው ነበር። ወንዶቹ እጃቸውን ያወዛውዛሉ፣ ሮክ እንደዚህ ሰውነታቸውን ያደርጋሉ። እንደ ልባቸው ነው። ወንድ በቃ ሲጀምር ኢትዮጵያ ውስጥ ወንድ እንደፈለገ ነው። ስፖርትም ወጥቶ ሊሰራ ይችላል፣ ሩጫ ሊሄድ ይችላል። የሆነ ኤነርጂ መውጣት ካስፈለገው ወጥቶ ይሄዳል እና በሱ ተረጋግቶ ይመለሳል። ግን አሁን ሴቷ ለምሳሌ ኢትዮጵያማ በቃ ጭራሽ እኔ እንግዲህ ምን ሳቅ አሁን ተቀይሮ ሊሆን ይችላል። ሴት ልጅ ብቻዋን ሩጫ መውጣት በእኔ በነበርኩበት ሰዓት በጣም ነውር ነው፣ ከባድም ነው። ሌላ አደጋም ኖሮ ይችላል። ወክ ብትሄድ ማለት ነው፣ ወክ ሊያረጋጋት ቢችል እንኳን በተፈጥሮ ጫካ ውስጥ ወክ ማድረጋችንም እዚህ ነው ሜቢ ይቻላል። ሌላ ባህላዊ አሁን ለምሳሌ የሆነ አሁን ዙምባ የሚባል አለ የጭፈራ። አሁን እሷ ሴቷ ስቲሚንግ ሴቶች የሚፈልጉት ሮክ ላይ ያደርጉ ይችላሉ። እንደ ወንዱ አይነት እንዲህ የተለየ እጅ ማወራጨት ምናምኑ ወንዶች ላይ ነው። ሴቶቹ ሞር ሶሻል ነገር ትንሽ ስለሚያዘነብሉት ወይ ጭፈራ ልትወድ፣ ጭፈራው ግን ሰውነቷን ማረጋጋት ነገር ሊሆን ይችላል። ወይም ዙምባ የሚባል የዳንስ ስፖርት አለ ወይ እዛ ልትገባ። አሁን ይሄ በቃ ባለጌ ልጅ ናት ጭፈራ ትወዳለች ሊባል ይችላል፣ ትባል ይችላል። ያንን በመፍራት መንቀሳቀስ ባለባት መልኩ ነርቫን እያረጋጋች ካደገች ከተወሰነ እድሜ በኋላ የጡንቻ መገተር ይይዛታል። ጡንቻ ሊገተር ይችላል፣ ፊዚዮ ትገባለች። በጣም ብዙ ችግር ነው የሚደርስባት፣ ብዙ በሽታ ነው የሚያመጣው። እና ይሄንን ራሱ ያው በራሷ ከተማመነች ግን ሰው ምንም ቢለኝ ምንም ግድ የለኝም ብላ ዙምባ ልትገባ ትችላለች። ግን በራስ መተማመን ሳይኖራት ካደገች ከሰው ላለመገለል ስትል ጭብጥ ብላ መንቀሳቀስ እየፈለገች ከተቀመጠች ይሄ ሌላ ችግር ነው ማለት ነው። አረማመድ ዘይቤ ራሱ አለ። አሁን እንግዲህ በእግር ጣት መሄድ ብቻ ሳይሆን ሴቷ ወይ ምናልባት ያልተለመደ አካሄድ ወይ ወንድ ለመሳብ ብላ ነው ሊባል በቃ የተለያየ የሆነ የሀሜት ነገር ውስጥ ትገባለች። እና ያን ነገር አይን ላይን አለመመልከት ደግሞ ወይም በቃ ቅንነት የላትም። በተለይ የሆነ ነገር ስትጠየቅ ሀሳቧን ሰብስባ ቶሎ ስለማትናገር በተቆራረጠ አነጋገር አይን ላይን ከዛ ሰው ጋር ሳታይ ውሸታም ነች፣ ውሸቷን ነው ወይ ዝም ብላ ነው። በቃ ብዙ አይነት ትርጉም ነው የሚሰጠው እንጂ የመረዳት ነገር በጭራሽ አይኖርም። እኔ ከኔ ጭምር ፈራጅ ነን፣ በጣም ከባድ ፍርድ ስለምንሰጠው እና ያን ነገር እንደዚህ አይነት ነገር ስሰማ ወይ ራሴ ፍር ነው ያልኩት። በቃ በጣም ሰው መረዳት መቻል ያው ከባድ ነው፣ ግን እንዲህ ስንሰማ ቶሎ ኢንፎርሜሽን ተቀያየረን እንዲህ አይነትም ነገር አለ እንዴ መባባል ጥሩ ነው ለማለት ነው። ብቻ መሆንን መውደድም ደግሞ ይሄው እንዳልኩት ዛሬ ብዙ ሰው ጋር ከተገናኘሽ ነገ ቤት ቁጭ ማለት ሊያምራት ይችላል። ግን በቃ እሷ ጓደኛ ከጓደኞች ጋር ብዙ ጓደኞቿን ግንኙነት ሊቋረጥባት ይችላል ከትልቅ ሰው ስትሆን ማለት ነው። በተለይ ኮንፊደንሱ አይላትም። ህፃን ሆና ስትገለል አድጋለች በትምህርት ቤት ውስጥ ከኩዮቿ ጋር። ሰውም እንደዚህ አንዳንድ እንቅስቃሴዋን አንዳንድ ነገር በቃ ይሄ የተለየሽ ናት ምናምን ብሎ ተፈርጃለች። እንደገና ጓደኞቿ አንድ ሁለት ጓደኛ መያዝ ልትፈልግ ትችላለች። ቢኖሯት እንኳን ዛሬ አንድ ቦታ ተጠርታ ሄዳ ደክሟት ነገ ቤት መዋል ቢኖርባት ነይ ስትባል ብትቀር የሆነ ችግር አለባት፣ እሷ ትዕቢተኛ ናት፣ ሰው ትንቃለች ሊባል ይችላል። እና ያ ነገር ካልታወቀ ከዛ እንደገና የባሰ መገለል ውስጥ ከእድሜ ደግሞ ገፍቶ እንደገና ከመገለል ጋር እድሜ ደግሞ ሲሄድ ሌላ ችግር ነው ደግሞ የሚመጣው። እና በቃ ሰውን ለማስደሰት ራስን ማስጨነቅ ውስጥ ይገባል። አንዳንዴ ስትገባ ማለት ያው ግድ ከሰው ጋር መኖር ግድ ስለሆነ የግድ ማስክ ስታደርግ ከአመታት በኋላ 30 አመት ይሆናል 40 አመት ይሞላታል ይቀጥላል። አልታወቀም፣ እሷም እንደሆነች አታውቅም፣ ሰውም አያውቅላትም። እንግዲህ በእንደዚህ አይነት ሁኔታ የኖሩ ሴቶች በጣም ብዙ ስለሰማሁ ነው ኢንተርቪዋቸውን እና በጣም ይቀጥላል። እሷም እየቀዳሽ ምን ማለት አለብኝ በዚህ ሁኔታ ላይ ሲሆን ምን አይባልም ምን ይባላል የሚለውን እየለመደች ስለምትመጣ የባሰ አታስታውቅም። የባሰ ራሷን እየደበቀች እንግዲህ እድሜዋ እየገፋ ሲመጣ መጨረሻ ላይ ምን ይመጣል? በርናውት የሚባል በቃ ይሄ በርናውት ማለት የኃይል መሟጠጥ የሆነ እድሜ ላይ በቃ ወይ ከስራ ትቀርና ስራ ትሰራም ቁጭ ልትሸፈቃ ግፍ አድርገው ሁሉን ነገር ትታ ማለት ነው። በዛ ደረጃ ላይ ከደረሰች ነው አሁን አደገኛ የሚሆነው ሌላ በሽታ ድብርት የሚባል ውስጥ ይገባል። ዲፕሬሽን፣ አንግዛይቲ፣ ጭንቀት፣ ከፍተኛ በቃ ምክንያት ያልታወቀ ጭንቀት ውስጥ ትገባለች። ሐኪም ደግሞ የተሳሳተ መድኃኒት ሊሰጣት ይችላል። አሁን ባለፈው በደንብ
ሚዲያ ላይ አንድ ጋዜጠኛ የነበረ ልጅ ወንዶችም አሉ ኢንተለጀንት ሆኖ ኦቲዝም ያለባቸው አንዳንድ የማይታወቅባቸው አሉና በቃ እሱ አሁን ባይፖላር ተብሎ መድኃኒት ተሰጥቶታል ጋዜጠኛው። ግን እኔ እሱ ሲያወራ ይሄንን ካዳመጥኩ በኋላ የእሱ ኢንተርቪው ሰማ ስራ ቦታ ፍረስትሬት አድርጎ ነው በሆነ ነገር ፍረስትሬት አድርጎ ከስራ ቀረ። በቃ ኦቲዝም ነው እሱ እርግጠኛ ነኝ። ግን ኢቭን አሁን ካናዳም አሜሪካም ኢቭን አሁን ነው እንጂ እየታወቀ የመጣ እስከ ቅርብ ጊዜ ድረስ ሌላ ነው ባይፖላር ነው የታለ መድኃኒት ይሰጥ ነበር ግን ትክክል አይደለም ተብሎ አሁን በቃ በቅርብ ጊዜ ነው በጣም በብዛት እየታወቀ የመጣ ይሄ ነገር ማለት ነው። አንዳንድ ወንዶች ኢንተለጀንት ሆኖ ኦቲዝም ያለባቸው ሆኖ አሉ እነዛም አሉ በብዛት ባይሆንም የሴቶቹ ነው እንጂ ብዛት ያለው እና እሱ ነው በቃ ይሄ ጋዜጠኛ የኢቢኤስ ጋዜጠኛ የነበረው ልጅ በጣም እርግጠኛ ነኝ እሱ ኦቲዝም ሃይ ፈንክሽን የሚባለው ኢንተለጀንት ኦቲዝም ነው። በጣም ስራ ይወዳል ብዙ ነገር ይሰራል አንዴ ሰርቶ በቃ ይሄ ደግሞ ይሄ እውነተኛ የመሆን ነገር አለባቸው ኦቲዝም ሰው አንዱ መገለጫው በቃ እውነትን ይዞ በቃ መታገል መናደድ የሆነ ሰው ሲደብቅበት የሆነ ነገር ሲዋሻው ተበሳጭቶ ነው ከስራ የቀረው ሳዳምጥ ኢንተርቪውን እና በቃ የመጨረሻ ሚድል ኤጅ ላይ ክራይሲስ ውስጥ ሊገቡ ይችላሉ እንደዚህ አይነት ነገር እና ይሄንን በቃ ሳስበው ራሱ በቃ በጣም በትኩረት ማየት ያለብን ነገር ነው ብዬ ነው በቃ እነዚህ ቶሎ ነው የተረጎምኩት ማለት ነው።